የኢትዮጵያ የእስልምና እምነት መሪዎች ልክ እንደኛው አይነት አቋምና እምነት አላቸው ብለው የሚያስቧቸው ሰዎች ከውጭ ሲያመጡ በአስተማሪነት ሲያመጡ ልንከለክላቸው ነው እንደ መንግስት? ለመሆኑ ይሄ አህባሽ የሚባለው እምነት የውጭስ ቢሆን አዲስስ ቢሆን መጤስ ቢሆን መከልከል እንችላለን እንደ መንግስት? መከልከል የማይምንችል ቢሆን ኖሮ ሰለፊዎችን ለምን መጀመሪያውን አልከለከልናቸው? ለሱራሳቸው አዲስ እምነት ነው፣ መብታቸው ነው። ህገ መንግስቱን እስካልተጻረሩ ድረስ የማምለክ የማመን የማስፋፋት መብታቸው ነው። ይሄን ለነሱ የጠየቁትን መብት ለሌላ መከልከል አይችሉም። ህገ መንግስቱ አይፈቅድም። ስለዚህ እኛ እንደ መንግስት አህባሽ ይምጣ አይምጣ ሀገራችን የቆየው ነባር የእስልምና እምነት ሱፊ የሚባለው ነው። በምን ሀገራችን ክልሎች 100% ሱፊ ነበር የኢትዮጵያ ህዝብ ሙስሊሙ። ሺዓ የሚባል የለም። ሰለፊ የሚባለውም አሁን ባለፉት 20 እና 30 ዓመታት የመጣ ነው። የተቀረው በሙሉ ሱፊ ነው። እነዚህ ሱፊ እምነት ተከታዮች ሀገራችን ሙስሊም እምነት ተከታዮች ከክርስትናው ጋር ለብዙ ሺህ ዓመታት አብረው ኖረዋል። አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። በአብዛኛው ባሌና አርሲ ይህ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ ይሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። መንግስትና ሃይማኖት የተለያዩ ናቸው። የእስላም መንግስት የለም፣ የክርስቲያን መንግስት የለም፣ የዋቄ ፈታ መንግስት የለም። የኢትዮጵያ መንግስት ብቻ ነው ያለው። የኢትዮጵያ ህዝቦች በሙሉ መንግስት ብቻ ነው ያለው። መንግስትና ሃይማኖት የተለያዩ ናቸው። መንግስት በሃይማኖት ጉዳይ ላይ ጣልቃ አይገባም፣ ሃይማኖት በመንግስት ጉዳይ ላይ ጣልቃ